ይሄ እድል ትልቅ እድል ነው። ለብዙ አመታት ይሄው መሬት ነበረን። ይሄን መሬት በተገቢው ትክክለኛ የልማት አቅጣጫ ተይዞ ያልነበረ በመሆኑ ያለንን መሬት፣ ያለንን አቅም፣ ያለንን ጉልበት መጠቀም ሳንችል ቆይተናል። ስለዚህ ባለፉት አመታት የምናድገው ባለን አቅም ነው፣ ባለን ጸጋ ነው። ስለዚህ አንዱ ካለን አቅም የሰፊ መሬት አለን። ያለን መሬት በተገቢው መያዝ ከቻል፣ መንከባከብ ከቻል አርሶ አደሮቻችንና ወጣቶቻችን ትልቅ ትኩስ ጉልበት አቅም አላቸው። ይህን ጉልበት ከመሬቱ ጋር ማዋሃድ ከቻሉ ትልቅ ውጤት ማምጣት እንችላለን ብለን ወስደን ነበር። ያ ምስራቅ አዘርነት በርበሬ ወረዳ ለዚህ አብነት ከሆኑ ስራዎች ውስጥ ወጣቶችና ስራ ያጡ አርሶ አደሮችን በቂ የመሬት መጠን የሌላቸው አርሶ አደሮችን በዚህ በማደራጀት ለራሳቸው ሀብት እንዲያገኙ አድርገዋል። ሁለተኛ ማደራጀት መቻላቸውና በክላስተር መስራት በመቻሉ ደግሞ ሜካናይዝን ማድረግ ተችሏል። እንግዲህ ይሄ ገና ከእርሻም በትራክተር ነው ማለት የተቻለው። ቀጥሎ እንደገና ደግሞ በኮምባይነር ነው እየታጨደ ያለው ምርት እየተሰበሰበ ያለው። ከዚህ በፊት እንደምናውቀው ለረጅም ጊዜ ጉልበታቸውን የአካባቢ ማረሻ ተጠቅመው ነው የሚሰሩት። ብዙም ያናክል መሬቱን አለስልሶ ከመስራት አንጻር ሰፊ ጉልበት ሰፊ ጊዜ ይወስድ ነበር። ይህን ማቃለል ተችሏል። ምርት ማሰባሰቡ ከፍተኛ የሰው ኃይል ይፈልግ የነበረ ነው። አሁን የዘመናዊ ማሽን ተጠቅማችሁ ኮምባይነር ተጠቅማችሁ የምታመርቱበት ሂደትም ትልቅ ለውጥ ነው ብዬ ነው ማነሳው። በገጠር ይመጣል ተብሎ የሚታሰበው የገጠር ትራንስፎርሜሽን አንዱ የሜካናይዜሽን ማዕከላትን በማቋቋም አርሶ አደሮች በራሳቸውም የሆነ አቅም ባላቸው ባለሀብቶች የተለያዩ ማሽነሪዎች በማቅረብ ግብርና ምርትና ምርታማነት ለማሳደግ ትልቅ አቅም ይሆናል ተብሎ ተወስዶ ነበረ። ይህን ተግባራዊ አድርጋችኋል። የተጠናክሮ መቀጠል መቻል አለበት። ሌላው ቀጥሎ የራሳችሁ ማሽነሪዎች እንደሚኖራችሁ ቅድም ክቡር አስተዳዳሪው አንስተዋል። ወደዛ መሻገር መቻል ይኖርባችኋል። ያመረታችሁትን ምርት በተገቢው ከፍጆታችሁ የሚተርፍ ስለሆነ ይሄን ሀብት በመቆጠብ ለአካባቢ ሊጠቅሙ የሚችሉ ትራክተሮችና የማጨዳ ማሽኖች በተለያዩ ደረጃዎች ስላሉ በእጃችሁ እንዲኖሩ ይሄን ማድረግ መቻል አለባችሁ። ሌላው ከምርት ጊዜ ውጪ ያለው ጉልበት ስራ ላይ መዋል አለበት። አንዱ ይሄ ተረፈ ምርት ሞላሰስ ተጠቅመን ተጨማሪ መኖ ከተጠቀምን ከብቶችን ማደለብ እንችላለን። ለማድለብ ለማሞከት በጣም ጠቃሚ ነው። እሱን ተጠቅመን የምንሰራ ከሆነ በጋውን ሰዓት ስራ መትፈቱ ሳይሆን በማህበር ደረጃም በግል ደረጃም በማድለብ በማሞከት ከፍተኛ ገንዘብ ማግኘት ትችላላችሁ። ጎን ለጎን እዚህ አካባቢ ደን ነው፣ ቦታውን ደን ማድረግ ትችላላችሁ። ይሄን በመጠቀም ደግሞ የንብ ሀብት ልማት ላይ የጀመራችሁ ስራ መጠናከር አለበት። ስለዚህ መኖ ተክላችሁ ያላይቻለው ሮዝመሪ